ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ጓደኞቼ እንዴት ናችሁልኝ? ዛሬ ይዤላችሁ የመጣሁት የጌማት አሰራር ነው። የተጠቀምኳቸው ግብአቶች 2 ኩባያ ዱቄት 250 ሚሊ ማለት ነው፣ 3 ማንኪያ ዘይት፣ 1 ማንኪያ እርሾ፣ ግማሽ ማንኪያ ቤኪንግ ፓውደር፣ 1 እንቁላል፣ 3 ማንኪያ ዱቄት ወተት እና 1 ማንኪያ የበቆሎ ዱቄት ነሻ የሚሉት ማለት ነው ተጠቅሜ ያለውኝ እና ትንሽዬ ጨው፣ ስኳር 5 ማንኪያ የተጠቀምኳቸው ግብአቶች እነዚህ ናቸው። እና በዚህ በምታዩት መልኩ መታወትኝ በደንብ ጌማት በጣም መቦካት ይፈልጋል እስከሚዝለከለክ ድረስ ይሁን ስታቆሙት። አሁን መጨረሻ ላይ ታዩታላችሁ። በጣም መመታት አለበት። አያችሁት? እንደዚህ የሆነ ዝርጥጥ ይላል፣ ይሳባል ማለት ነው። በደንብ መቦካቱን የምታውቁት ይሳባል፣ ልክ እንደ ገመድ ማለት ነው። አያችሁት? እና በእንደዚህ እስኪቦካላችሁ ድረስ በደንብ መምታት። አያችሁት? እንዴ በደንብ መብካቱ የሚያስታውቃችሁ እንደዚህ ሲሆን ነው። እና በዚህ መልኩ ካቦካሁትኝ በኋላ ለአንድ ሰዓትም ከዛም በላይ ቢቀመጥ ችግር የለውም። በነገራችን ላይ ቡኮ አሪፍ የሆነ ይሄዳል እንጂ ምንም አይሆንም፣ አይበላሽም። ለ2 ሰዓትም ብታቆዩት ምንም አይሆንም። ግን ሰፋ ባለ እቃ አድርጋችሁ አስቀምጡት፣ ቦታው እንዳያበላሽባችሁ ማለት ነው። ኩፍ ሲል ከእቃችሁ አልፎ እንትን እንዳይልባችሁ፣ እንዳያዝረከርካችሁ ማለት ነው። አያችሁት? ኩፍ ብሎልኝ ለጠብሰው ዘይት አዘጋጅቻለሁ እና ይኸው በዚህ በምታዩት መልኩ ጠበስኩትኝ ማለት ነው። በእጃችሁም በቅርጽ ማውጫም መጠቀም ትችላላችሁ። እኔ በእጄ ነው በእንደዚህ ትንንሽ አርጌ ጠበስኩት ማለት ነው። እና በመጨረሻም ያላችሁን እንደየቤታችሁ እኔ የኛው የምታዩትን ነው ያደረኩበትኝ። ይሄ የቴምር እንትን ማለት ነው፣ የቴምር ሶስ የኛው አድርጌ ለመበላት ደርሷል ማለት ነው። በጣም ምርጥ ጌማት ነው የሆነው። ይወዱታል። ሁሌም እንድሰራላቸው ይፈልጋሉ። ከወደዳችሁ ሰርታችሁ ሞክሩላችኋለሁ ውዶቼ። ሰላማችሁ ይብዛልኝ። ባይ ባይ።